ጠብቀን ከኢየሱስ ጋር መጓዝ አለብን። ትእዛዛችን ጠብቀን ከክርስቶስ ጋር መውጣት አለብን። ትእዛዛችን ጠብቀን ይሄ ወንጌል ዓለምን ማድረስ አለብን። ትእዛዛችን ቀጥለን ይሄ ወንጌል ለሚያስፈልግበት ቦታ አይደለም፣ ሁሉም ቦታ በማያስፈልግበት ቦታ መስበክ አለብን። መቀበሉ አለመቀበሉ የራሳቸው ፋንታ ነው። አንተ ብቻ ከውስጥ ማውጣት ያንተ ፋንታ ነው። ኢየሱስ ለዘላለም ጌታ ነው። እኛ ኢየሱስ ክርስቶስ አልጣለም፣ አልተውም፣ ወላጅ እንደሌለ ልጆች አልተዋችም ብሎ ተናገረ። በቃ ይህን የተናገረው ቃሉን መፈጸም ግዴታ ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ ይሄ ወንጌል ለዓለም እንዲደርስ ይህንን ቪዲዮ ኮፒሊንግ ሼር ያደረጋችሁ በዩቲዩብ እየገባችሁ ሰብስክራይብ ያደረጋችሁ ይህንን ቪዲዮ ለሁሉም ለዓለም አድርሱ። ለተመቸበት ቦታ አይደለም ወንጌል የሚሰበከው፣ ላልተመቸበት ቦታ ወንጌል ይሰበካል። ኢየሱስ ለዘላለም ጌታ ነው። ጸጋ ይብዛላችሁ። ተባረኩልኝ። ሃሌሉያ።